ከፍቅረኛሽ ጋር ከተለያየሽ በኋላ በፍጹም ማድረግ የሌለብሽ ነገሮች። አሁን በቀድሞ ፍቅረኛሽ ፊት ምስኪን መስለሽ መታየት እስካልፈለግሽ ድረስ እነዚህን ቀጥሎ የምነግርሽን ነገሮች በፍጹም አታድርጊያቸው። እስከመጨረሻው ተከታተሉ። አንደኛ፣ ሜሴጅ እና ስልክ አታብዢ። ከተለያያችሁ በኋላ በቃ ዝም ብለሽ ሜሴጅ መላክ፣ ስልክ መደወል አያስፈልግም። ሁለተኛ፣ ሶሻል ሚዲያውን መከታተል። አንዳንድ ጊዜ በራስሽ ብሎክ አድርገሽው በሌላ ሰው ሶሻል ሚዲያ ራሱ ልትከታተይ ትችያለሽ። ራስሽን አትሸውጂ። ይህን ማድረግሽ ነገሮች እንዲባባሱ ነው እንጂ የሚያደርገው አያረጋጋቸውም። ስለዚህ ሶሻል ሚዲያ ላይ በፍጹም አትከታተዩ። ሶስተኛ፣ በራስሽ ሶሻል ሚዲያ ስሜታዊ ጽሁፎችን መጻፍ። ተጎድቻለሁ፣ እንደዚህ ሆኛለሁ አለ አይደለ፣ የሆነ ውስጥሽን የገለጸልሽ የሚመስል ጥቅስ እያመጣሽ መለጠፍ፣ ይህም አይጠቅምሽም፣ አታድርጊው። አራተኛ፣ ለመበቀል መሞከር። እሱን ይጎዳል ብለሽ የምታስቢያቸውን ነገሮች ማድረግ። በቃ እንደዚህ ባደርግ ይናደዳል፣ እንደዚህ ቆይ ይሄንን ማድረግ እያልሽ የምታደርጊያቸው ነገሮች እሱን ሳይሆን አንቺን ነው የሚጎዱሽ። ስለዚህ እሱን ለመበቀል አታስቢ። አምስተኛ፣ ወዲያውኑ ወደ ሌላ የፍቅር ግንኙነት መግባት። ይሄ ደግሞ በቃ ሌላ ትልቅ ስህተት ማለት ነው። በዚህ ሰዓት የሚያስፈልግሽ መረጋጋት ነው እንጂ ሌላ የፍቅር ግንኙነት አይደለም። ስድስተኛ፣ ጓደኞቹን ቤተሰቦቹን ማግኘት። በቃ ሳታሳውቂ ሳታስፎግሪ ማለት ነው። እሱ እንዴት እንደሆነ ለማወቅ ለመጠየቅ መሞከር። ስድስተኛ፣ የቀድሞ ስጦታዎችንና ፎቶዎችን ማየት። ይህም ነገሮቹን የበለጠ ያባብስብሻል እንጂ አያቀልልሽም። ስለዚህ በተቻለሽ አቅም ከአንቺ ለማራቅ ሞክሪ፣ ስጦታዎችንም ሆነ ፎቶዎችን ማለት ነው። ስምንተኛ፣ ስለሱ መጥፎ መናገር። አስቀይሞሽ ሊሆን ይችላል፣ በድሎሽ ሊሆን ይችላል። ግን በቃ በየሽበት ባገኘሽ ሁሉ ፍቅረኛልሽ እሱ እኮ እንደዚህ ያርጉኝ እንደዚህ ሆኖ እያልሽ ለሰዎች በቃ ደጋግመሽ ስለሱ ክፋት ማውራትሽ ምንም አይጠቅምሽም። እንደውም ሰዎች ስላንቺ የሚያስቡትን ነገር የተሳሳተ እንዲሆን ታደርጊያቸዋለሽ። ዘጠነኛ፣ ጥፋተኛ ነኝ ብለሽ ራስሽን መውቀስ። አንድ የፍቅር ግንኙነት ፌል ሲያደርግ ሁለታችሁም ያዋጣችሁት ሁለታችሁም ያደረጋችሁት ነገር ውጤት ነው እንጂ አንቺ ብቻሽን እኔ እንደዚህ አርጌ እኔ እንደዚህ ሆኜ እያልሽ ራስሽን ለብቻሽ ማለት ነው አትውቀሽ። ይልቁኑ ተምረሽበት እለፊ። በመጨረሻም 10ኛ ላይ ያስቀመጥኩልሽ ይመለሳል ብለሽ መጠበቅሽን አቁሚ። አሁን እነዚህ ነገሮች ባለማድረግ ራስሽን ማዳን ትችያለሽ ከተጨማሪ ጉዳት ማለት ነው። እንዴ ናፊ እነዚህን ሁሉ ነገሮች ካላደረግን ቆይሽ ምንድነው ማድረግ ያለብን ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ ሰራላችኋለሁ። እስኪ እናንተስ ምን ታስባላችሁ? ሀሳብ አስተያየታችሁን አስቀምጡልኝ። አመሰግናለሁ። ቻው